መታመን ከባድ ነገር ነው። የማይገባውን ሰው ስናምን ግን መጥፊያችን ሊሆን ይችላል። በ48ቱ የኃያልነት ሕግጋት ላይ የተገለጸው ሁለተኛው ሕግ ስለዚህ መራራ እውነት ይናገራል። በዚህ ቪዲዮ ይህንን ሕግ በተብራራ መልኩ ይዘን መተናል። ተከታተሉ። Never put too much trust in friends. Learn how to use enemies. በጓደኞች ላይ ብዙም እምነት አትጣል። ጠላቶችህን እንዴት መጠቀም እንዳለብህ ተለማመድ። ይህ እውነት ስንሰማው ለጆሮ የሚከብድ ይመስላል። አልፎ ተርፎም ትክክል ያልሆነ አባባል ነው ብለን ልናስብ እንችላለን። ነገር ግን ከዚህ እውነት ጀርባ ያለውን ሳይኮሎጂ ስናይ እውነት ሆኖ እናገኘዋለን። ከጓደኞች ጋር ውሎ ይመቻል። ድክመቶቻችንን ይረዳሉ፣ የቀድሞ ህይወታችንን ያውቃሉ፣ እንዲሁም ጸባያችንን ያስተውላሉ። በቆይታ ግን ይህ ምቾት ወደ ምቀኝነትና ክህደት የሚያድግባቸው ሁኔታዎች ሊፈጠሩ ይችላሉ። አንዳንድ ጓደኛ የእናንተ ስኬት ለእኔም ይገባኛል ይላል። አንዳንዴ የዋህነታችንን ተጠቅሞ ሊያሞኙን፣ ባስ ሲልም ሊጎዱን ይችላሉ። እዚህ ላይ ሮበርት ግሪን በአንድ ወቅት የተፈጸመን እውነተኛ ታሪክ ይነግረናል። በ9ኛው ክፍለ ዘመን አጋማሽ ማይክል ዘሰርድ የሚባል ወጣት የባዛንታይን ልዑል ነበር። ወላጅ እናቱ ቴዎድራ ከንግስትነቷ እንድትነሳ ተደርጋለች። የእናቱ ፍቅረኛ የነበረው ሰው ደግሞ ተገድሏል። ታዲያ ማይክል ሙሉ ለሙሉ ንግስናውን እንዳይዝ ገና ልጅ ስለነበረ ለጊዜው አጎቱ ባርዳስ ሀገሪቱን እንዲያስተዳድር ያግዘው ነበር። በአንድ ወቅት የቤተ መንግስቱን ፈረሶች ለመጎብኘት ወደ ፈረሶቹ ቤት ሲሄድ ድንገት ያልተገራ ፈረስ ማይክልን ረግጦት ጉዳት ሊያደርስበት ሲል የፈረሶቹ አሰልጣኝ የነበረ ባሲለስ የተባለ ወጣት ተከላክሎ ያድነዋል። በዚህ ድርጊቱ የተደመመው ማይክል ከባሲለስ ጋር ጓደኛ ይሆናል። የተለያዩ ስጦታዎች ይሰጠዋል። ከነበረበት ቦታ ከፍ ያለ የፈረስ ቤቱ ጠቅላላ ኃላፊ አድርጎ ይሾመዋል። ከዚህ ውጪ ማይክል ባሲለስን ብዙ ነገር የሚያማክረው ጓደኛው ያደርገዋል። ማይክል እድሜው ደርሶ ሙሉ ለሙሉ ንግስናውን ሲረከብ ቺፍ ኦፍ ካውንስል በማድረግ ጓደኛውን ባሲለስን ይሾመዋል። ደሞዙንም በ3 እጥፍ ያሳድግለታል። ብዙዎች ልምድ ያለውን አጎቱን ባርዳስን እንዲሾም ቢመክሩትም አጎቱን የጦር ኃይሉ አዛዥ አድርጎ ይሾመውና ባሲለስን ግን የንጉስ አማካሪ ያደርገዋል። ባሲለስ አማካሪነቱን ተጠቅሞ ባርዳስ እንዲወገድ ለንጉሱ የተለያዩ ምክሮችን ይነግረዋል። ማይክልም ምክሩን በማመን ነገሩ እንዲፈጸም ይፈቅዳል። ባርዳስም በባሲለስ ተወግቶ ይገደላል። አሁን ባሲለስ የጦር ሰራዊት አዛዥ ይሆናል። ከጊዜ በኋላ ማይክል ለባሲለስ በተለያዩ ጊዜያት የሰጠውን ብር እንዲመልስለት ይጠይቀዋል። ባሲለስ ግን አሻፈረኝ ይላል። ባሲለስ የጦር አዛዥ መሆኑና ከብዙ ሰዎች ጋር ያለውን ግንኙነት አጠናክሮ በመመስረቱ ኃያልነት ያለው ከንጉሱ ማይክል ዘሰርድ ጋር ሳይሆን ከጓደኛው ባሲለስ ጋር ነበረ። ከዕለታት በኋላ ማይክል በመጠጥ ራሱን ስቶ ከወደቀበት ሲነቃ ራሱን በወታደሮች ተከቦ ያገኘዋል። ከዚያም ወታደሮቹ በተደጋጋሚ ይወጉትና ሕይወቱ ያልፋል። ባሲለስም ከተራ ሰውነት አንስቶ ወደ ከፍተኛ ስልጣን ያመጣውን የጓደኛውን አንገት ቆርጦ በእንጨት ላይ ተክሎ ፈረስ እየጋለበ በባዛንታይን ጎዳናዎች ይዞት ይዘዋወራል። በጓደኛ ላይ ብዙም እምነት አትጣል ማለት ይሄ ነው። ጠላት የሆነ ሰው ግን እድል ከተሰጠው መልካምነቱን ማሳየት ይፈልጋል። ጠላቶች ዳግም ጥፋት ላለመስራት ይጠነቀቃሉ። ስትራቴጂክና አስተማማኝ አጋር ለመሆን ይጥራሉ። ለዚህም ነው ጠላቶችን እንዴት መጠቀም እንዳለብህ ተለማመድ የሚለውን ሕግ እንዴት መጠቀም እንዳለብህ ለዚህ ማስረጃ ሮበርት ግሪን በ10ኛው ክፍለ ዘመን የነበረ የቻይና ነገስታትን ታሪክ እንደ ማስረጃ ያቀርብልናል። የሃን ዳይናስቲ በ222 ዓ.ም ከወደቀ በኋላ በቻይና ውስጥ አንድም መንግስት ተረጋግቶ መንገስ አልቻለም ነበር። ምክንያቱ ደግሞ አንድ ንጉስ እንደነገሰ በሀገሪቱ ካሉ ጀነራሎች አንዱ መፈንቅለ መንግስት ያደርግና ይነግሳል። ታዲያ ይህ ንጉስ ተረጋግቶ ሳይቀመጥ በተራው ደግሞ ሌላ ጀነራል መፈንቅለ መንግስት ያደርግና በቦታው ይቀመጣል። ይህ ሂደት ለ700 ዓመታት አንዱ ሲነግስ አንዱ መፈንቅለ መንግስት ሲያደርግ በ959 ዓ.ም ጀነራል ቾ ንጉስ ሳንግ ተብሎ ይነግሳል።
ንጉስ ሳንግ ሌላ ጀነራል መጥቶ መፈንቅለ መንግስት እስኪያደርግበት አልጠበቀም። በቤተ መንግስቱ ውስጥ ሆኖ መሞቱን ከመጠበቅ ይልቅ አንድ ሐሳብ ያስባል። በሀገሪቱ ያሉ ጀነራሎች ሁሉ ለግብዣ በቤተ መንግስት ይጠራቸዋል። ይበላሉ፣ ይጠጣሉ። መስከር እንደጀመሩ የጀነራሎቹን ጠባቂዎች እንዲወጡ ያደርጋል። ጀነራሎቹ ሰብስቦ ሊገልን ነው ሲሉ በድንጋጤ ይዋጣሉ። ከዚያም እንዲህ ሲል ንግግር ያደርጋል። አሁን መጥተው ገደሉን ስል መጨነቅ የለብኝም። እናንተም የተሻለ ህይወት ያስፈልጋችኋል። የምትፈልጉትን ላሟላላችሁ። ከዚህ በኋላ በሰላም የምትኖሩበትን እኔም በስልጣኔ የምቆይበትን መንገድ እንፈልግ ሲል ይጠይቃል። ጀነራሎቹም በሐሳቡ ይስማማሉ። በዚህ መንገድ ጠላቶቹን ለራሱ ጥቅም እንዲውሉ ያደርጋል። ከዕለታት በኋላ ንጉስ ሳንግ ኪንግ ሊዩ የተባለው ተቀናቃኙ በፈቃደኝነት እጅ እንዲሰጠው ይሆናል። በቤተ መንግስቱ ጠርቶ ወይን ይጋብዘዋል። ታዲያ ኪንግ ሊዩ ተመርዞ ይሆናል ብሎ መጠጡን ለመጠጣት ይፈራል። ንጉስ ሳንግ መጠጡን ከእጁ ይቀበልና ይጠጣዋል። በዚህም ኪንግ ሊዩ ከዚህ በኋላ ታማኝ ባለመዋሉ ይሆናል። ታሪክ ደግሞ እንደሚያሳየን ጠላቶች ወደ ወዳጅነት ከተቀየሩ በኋላ ታማኝ አጋር እንደሚሆኑ ነው። ከህይወት እንደምንረዳው ጠላት ከሩቅ አይመጣም። ጓደኞችም ከናንተ ጋር ሲስቁ አብረዋችሁ ሲያሳልፉ ሁሉም ጥሩ ናቸው ማለት አይደለም። አንዳንድ ጓደኛ የራሱን ስኬት ጠጋ ብሎ ከናንተ ጋር ያለካካል። ጓደኝነት በስሜት ላይ የተመሰረተ መቀራረብ፣ ታማኝነትና ቤተሰባዊነት ነው። ነገር ግን አንዳንዴ ቤተሰባዊነት መጥፎ ጎንም ሊኖረው ይችላል። ሰው በጣም ባወቃችሁ ቁጥር ድክመቶቻችሁንም ያውቃል። እድሉን ሲያገኝ ቅናትና በራስ አለመተማመን ስሜት ይወርሰዋል። በዚህ ጊዜ ታማኝ ጓደኞችም ሳይቀሩ ሊቀየሩ ይችላሉ። ታሪክ ብዙ ከቅርብ ጓደኞች በመጡ ክህደቶች የተጎዱ ሰዎችን አሳይቶናል። ይህ ሕግ ጓደኞቻችንን እንድንተው አይደለም የሚነግረን፣ ነገር ግን ዓይናችንን ከፍተን እንድናይና እንድናስተውል ነው። በስሜት እንዳንታወርና ታማኝነትን ከመላመድ መጠበቅ እንደሌለብን ነው የሚነግረን። ጠላቶች ግን አንድ እውነት አላቸው። ይህም እንደማይወዷችሁ በግልጽ ይታወቃል። ነገር ግን ከጠላትነት ወደ ወዳጅነት የመጣ ሰው እንደ በፊቱ እንደማይጠላችሁና ታማኝ መሆኑን ማሳየት ይፈልጋል። እነዚህን እውነታዎች ስናይ የሕግ 2 ተግባራዊነት በሕይወታችን አስፈላጊ መሆኑን እንረዳለን። ውድ የቻናላችን ተከታታዮች ቀሪዎቹን 48 ሕግጋት በተብራራ መልኩ በተከታታይ እንደምናቀርብላችሁ ቃል እየገባን ቪዲዮን ላይክ፣ ቻናላችንን ሰብስክራይብ እንድታደርጉ እያስታወስኩኝ ተሰናበትኩኝ።